ያኔ ባዶ ምድረ በዳ ላይ ነበር ያመነች። እንኳን እሱንኩኝ እንኳን ተከተልኩት። የወደድሽው ልጅ ፎራፊ አርፋጅ ባጥር የሚዘል አለቅስ ነበር ሳየው። እንደው ተውስቲ ወንድ ልጅም ቤቱ የሚወደው በሴት ልጅ ምክንያት ነው። በቃ ለነሱ ከሆነች ቤቷን የምትይዝ ከሆነ እናት ከሆነች ሚስት ከሆነች ወንድ ልጅ የት ይሄዳል? ሰብሰብ ማድረግ ነው እንጂ ሚስት ታውቃለህ? እኔ አላውቅም። አስተዋውቅ ስገባ ፕሮፋይሉን ሳየው እግዚአብሔርን ነው የምልህ። ወሽመጤ ቁጭ የብራ ብድግ አልኩ፣ ቁጭ አልኩ፣ ጮኩኝ፣ ደረቀጥኩ ማለት አልጠብቅም። ገና የፍቅር ጥያቄ ሳይቀበልሽ ምንም በቃ የዛ ቀን አውቄ ነበር ሚስቴ እንደምትሆን። በዚህ ታይም የመውለድ ሀሳብ ነበረ። 30 ቤት ምናምን ነበር ኤክስፔክት ማለት 30 አልገባ አስብ። እኔ እኮ ልጅ እያለሁ ቲቪ ላይ ምናምን አውቃለሁ። ይሄን ቆርጠዋለሁ። ጥቁር ሬንጅ ሮቨር በጣም ነው የሚወደው እና እግዚአብሔር ከረዳኝ እንግዲህ ወደፊት ሰርፕራይዝ ነው ማድረገው። በሬንጅ ሮቨር ሰርፕራይዝ ታረጊው። ሰው ማስተካከል የሚችለው አለ፣ እግዚአብሔር ብቻውን ማስተካከል የሚችለው አለ። አንተና እግዚአብሔር ሆናችሁ ማስተካከል የምትችሉት ነገሮች አሉ። ከእናቴ ጋር ሆኜ የአባትን ቦታ ሁሉ ከፍሬ ያደረገው እግዚአብሔር ነው።